ስማርት ስልክ ስትሉ ሳምሰንግ ትላላችሁ፣ ቲቪ ስትሉም ሳምሰንግ ትላላችሁ። ነገር ግን እናንተ ሳምሰንግን የምታውቁት በኤሌክትሮኒክስ ምርቶቹ ብቻ ከሆነ የዚህን ግዙፍ ኢምፓየር 10% እንኳን አላወቃችሁም። ዛሬ በቢዝነስ ስቶሪስ ኢን አማሪክ የምንተርክላችሁ ታሪክ የአንድ ኩባንያ ብቻ ሳይሆን የአንድን ሀገር ዕጣ ፈንታ የቀየረ ከደረቅ ዓሳ አትክልትና ከፓስታ ንግድ ተነስቶ የዓለማችን ረጅሙን ህንፃ ቡርጀ ከሊፋ እስከ መገንባት የንግድ መርከቦችን እንዲሁም ደግሞ ግዙፍ የጦር መርከቦችን እስከ መስራት የጠላትን ጦር ለይቶ በራሱ የሚመታ ሮቦት ጠመንጃዎችን እስከ ማምረት የደረሰውን የሳምሰንግን አስገራሚ የ88 ዓመት ጉዞ ነው። አብራችሁን ከቆያችሁ ሳምሰንግ ለምን ጠላቴም ቢሆን ደንበኛዬ ነው እንደሚል አብረን እናያለን። እንዲሁም አንድ አይፎን ወይ ደግሞ አፕል የሚባለው ካምፓኒ አይፎን ስልክን በሸጠ ቁጥር ሳምሰንግ እንደሚያተርፍስ ሰምተዋል ወይ? ይህንንም በዚሁ በቢዝነስ ስቶሪ ኢን አማሪክ በዛሬው ዝግጅታችን የምናይ ነው የሚሆነው። የሳምሰንግ ታሪክ የጽናት የጥራት አብዮትና የማይበገሩ የንግድ ምልክቶች ውጤት ነው። አብራችሁን ቆዩ። ሰብስክራይብ ማድረግና የደወል ምልክቱን መንካት ግን እንዳይረሱ። የሳምሰንግ መሰረት የተጣለው በ1938 ሲሆን መስራቹ ሊ ቢዩንግ ቹል በወቅቱ በጃፓን ቁጥጥር ስር በነበረችው ኮሪያ ውስጥ በ$40 ብቻ ሳምሰንግ የተባለች ትንሽ የንግድ ድርጅት አቋቋመ። በወቅቱ ሳምሰንግ የሚሸጠው የማይክሮቺፕስ ወይም ስማርት ስልኮችን ሳይሆን ደረቅ ዓሳ አትክልትና ኑድል ወይ ደግሞ ፓስታ ነበር። ሳምሰንግ የሚለው ቃል ስም መጠሪያ በደቡብ ኮሪያ ቋንቋ 3 ከዋክብት ማለት ሲሆን ትርጉሙም ትልቅ፣ ጠንካራና ዘላለማዊ እንዲሆን የታሰበ ነበር። ይህም መስራቹ ሊ ገና ከጅማሮ ኩባንያው የአንድ ቀን የዓለማችንን ገበያ እንደሚቆጣጠር ራዕይ እንደነበረው የሚያሳይ ነው። ነገር ግን ለሊ ነገሮች አልጋ ባልጋ አልነበሩም። በ1950ዎቹ የኮሪያ ጦርነት ሲቀሰቀስ ሊ ያጠራቀመው ንብረትና መጋዘኖቹ በሙሉ ወደሙበት። ተስፋ ያልቆረጠው መስራች ግን ከተረፈችው ጥቂት ገንዘብ ተነስቶ ወደ ስኳር ማጣራትና ጨርቃጨርቅ ገባ። ይህ ውሳኔ ሳምሰንግ ከመሰረታዊ ንግድ ድርጅትነት ወደ ኢንዱስትሪ ግዙፍነት የቀየረ የመጀመሪያ ወሳኝ እርምጃ ነበር። በወቅቱ ደቡብ ኮሪያ ከጦርነት በኋላ ከፍተኛ ድህነት ስለነበረች መንግስት ሀገሪቱን መልሶ ለመገንባት እንደ ሳምሰንግ ያሉ ኩባንያዎችን በከፍተኛ ሁኔታ ይደግፍ ነበር። ይህም ኩባንያው ወደ ተለያዩ ንግድ ዘርፎች እንዲገባ በር ከፈተለት። ሳምሰንግ ወደ ኤሌክትሮኒክስ ዘርፍ የገባው በ1969 ሲሆን የመጀመሪያው ምርታቸው ጥቁርና ነጭ ቴሌቪዥን ነበር። በወቅቱ የጃፓን ኩባንያዎች እንደ ሶኒ ያሉ ገበያውን ተቆጣጥረው ስለነበር ሳምሰንግ እንደ ዝቅተኛ ደረጃ አምራች ነበር የሚታየው። ኩባንያው ግን የቴክኖሎጂን ከሌሎች በመቅዳትና በማሻሻል በፈጣን ሁኔታ ማደግ ጀመረ። ጥራት ደረጃውንም ለማሳደግ በቢሊዮን የሚቆጠር ዶላር ሪሰርችና ዲቨሎፕመንት ላይ ወይም ልማትና ምርምር ላይ ማፍሰስ ጀመረ። ይህ የታሪክ ምዕራፍ ሳምሰንግ ከቀላል የንግድ ድርጅት ወደ ዓለም አቀፍ የቴክኖሎጂ ተፎካካሪነት የተሸጋገረበት ወቅት ነበር። በ1980ዎቹ ኩባንያው ወደ ግማሽ አስተላላፊዎች ወይም ሴሚኮንዳክተርና የማይክሮቺፕስ ማምረት ገባ። ይህ ውሳኔ ዛሬ ለምናየው የስማርት ስልክ አብዮት ትልቁን መሰረት ጥሏል። ሳምሰንግ በወቅቱ ቺፕስን ለማምረት የነበረው ቁርጠኝነት ኩባንያው ዛሬ የዓለማችን ቁጥር 1 የማህደረ ትውስታ ወይም የሚሞሪ ቺፕስ አምራች እንዲሆን አድርጎታል። የሳምሰንግ የንግድ ታሪክ ለዘላለሙ የተቀየረው በ1993 በተካሄደው የጥራት አብዮት ነው። በወቅቱ ሳምሰንግ ምርቶች ርካሽና ጥራት የሌላቸው ተብለው ይሳለቁባቸው ነበር። የሊ ልጅና ተተኪው ሊ ኩን-ሂ የሳምሰንግን ቲቪዎች በኤሌክትሮኒክስ ሱቆችና በሆቴሎች ጥግ ላይ አቧራ ለብሰው ሲመለከታቸው ደሙ ፈላ። ወዲያውኑ የኩባንያውን መሪዎች ፍራንክፈርት ላይ አስጠርቶ ከሚስትህና ከልጆች በስተቀር ሁሉንም ነገር ቀይር የሚል ታሪካዊ ትዕዛዝን አስተላለፈ። ይህ ትዕዛዝ ኩባንያው ካልተለወጠ ሊጠፋ እንደሚችል ያስጠነቀቀ ነበር። በካምፓኒው ወይ ደግሞ በኩባንያውም ወይም በሳምሰንግ የንግድ ታሪክንም የቀየረ ሆኖ በታሪክ ማህደሩ ላይ ተመዝግቧል። አሁን ደግሞ እስኪ ስለ ሳምሰንግ የእሳት ጥምቀት አብረን እንይ። እንደ አውሮፓውያን አቆጣጠር በ1995 ጥራት የጎደላቸው 150,000 ስልኮችን ሳምሰንግ ማምረቱ ተሰማ። ሊ ኩን-ሂ
ሁሉንም ስልኮች ሰብስበው ወይ ደግሞ ሪኮል አስደርገው 2000 ሰራተኞች ፊት በእሳት አቃጠሏቸው። ሰራተኞቹ የገዛ እጃቸው ውጤት እያዩ እንዲያለቅሱ ተደረገ። ይህ የእሳት ጥምቀት ሳምሰንግ ከርካሽ አምራችነት ወደ ዓለም ቁንጮ ያወጣውና ጥራት ከብዛት ይቀድማል የሚለውን መመሪያ ያጸና ክስተት ነበር። ከዛን ጊዜ ጀምሮ ሳምሰንግ ለጥራት ያለው ትኩረት ኩባንያውን በዓለም ገበያ ተወዳዳሪና ቁርጠኛ አድርጎታል። ዛሬ ሳምሰንግ በደቡብ ኮሪያ የሳምሰንግ ሪፐብሊክ የሚል ቅጽል ስም ተሰጥቶታል። የሳምሰንግ ግሩፕ ዓመታዊ ገቢ የደቡብ ኮሪያን አጠቃላይ ጂዲፒ ወይ ደግሞ አጠቃላይ የሀገር ውስጥ ምርት ከ20% በላዩን ይሸፍናል። ይህ ማለት ሳምሰንግ ቢወርቅ የደቡብ ኮሪያ ኢኮኖሚ አብሮ ይወርቃል። በኮሪያ ውስጥ አንድ ሰው በሳምሰንግ በገነባው ሆስፒታል ተወልዶ ሳምሰንግ በሰራው ህንፃ ውስጥ ኖሮ ሳምሰንግ ኢንሹራንስ ገብቶ በመጨረሻም ሳምሰንግ በሚያስተዳድረው የመቃብር ስፍራ ሊያርፍ ይችላል። ይህ ኩባንያው በሀገሪቱ ላይ ያለውን ትልቅ ተጽዕኖ በግልጽ ያሳያል። ኩባንያው ዛሬ ላይ ከቴክኖሎጂ ባለፈ በከባድ ኢንዱስትሪዎች፣ በኢንሹራንስና በመዝናኛ ፓርኮች፣ በወታደራዊ ትጥቅ ምርት ላይ የተሰማራ ግዙፍ አውታረ መረብ ነው። ሳምሰንግ ሄቪ ኢንዱስትሪ በዓለማችን ላይ ካሉ ግዙፍ መርከብ ሰሪዎች አንዱ ነው። እንዲሁም ሳምሰንግ C&T በዓለማችን ላይ ያሉ ረጅምና ግዙፍ ህንፃዎችን የገነባ ኩባንያ ነው። ከነዚህ መካከል የዱባዩ ብርጅ ከሊፋ፣ የማሌዥያው ፔትሮናስ ታወር እንዲሁም የታይዋኑ 101 ወይ ደግሞ 101 ተጠቃሽ ናቸው። ስለዚህ ሳምሰንግ ስማርት ስልክ ብቻ ሳይሆን ወታደራዊ ትጥቆችንም ያመርታል ማለት ነው። K9 ተንደር የተባሉ ግዙፍ ታንኮችንና በራሳቸው ጠላትን ለይተው የሚመቱ SGR A1 የተባሉ ሮቦት ጠመንጃዎችን እስከ ማምረት የደረሰ በጣም ግዙፍ ኩባንያ ነው። እነዚህ ሮቦት ጠመንጃዎች በደቡብና ሰሜን ኮሪያ ድንበር ላይ ተሰማርተው የሚያገለግሉ ሲሆን የሰውን እንቅስቃሴ ለይተው በማወቅና እርምጃ በመውሰድ አቅም ያላቸው ናቸው። በዚህም የሳውዝ ኮሪያን ዳር ድንበር በማስከበር ላይ ይገኛሉ። ከዚህ በተጨማሪ ሳምሰንግ በኤሮስፔስ እና በጠፈር ምርምር ውስጥ እጁ አለበት። ሳምሰንግ ቴክኖሎጂዎች በሳተላይት ግንኙነቶችና በላቁ መረጃ ልውውጥ ዘዴዎች ውስጥ ትልቅ ድርሻ አላቸው። ኩባንያው በወታደራዊ ጠፈር ቴክኖሎጂ ላይ ያለው ተሳትፎ የቴክኖሎጂ አቅሙ ምን ያህል ጥልቅና ሰፊ እንደሆነ ማሳያ ነው። ይህ አይነቱ ሁለገብነት ሳምሰንግ ከማንኛውም የቴክኖሎጂ ኩባንያ የተለየ ያደርገዋል። የሳምሰንግ የገበያ ስልት ከሌሎች ቴክኖሎጂ ኩባንያዎች በእጅጉ ይለያል። ለምሳሌ አፕል ውድና ለጥቂቶች የሚሆኑ ምርቶች ላይ ሲያተኩር፣ ሳምሰንግ ግን ከ$100 እስከ $2000 የሚደርሱ ስልኮችን በማምረት ለሀብታሙም ለድሃውም ሳምሰንግ አለ የሚል የንግድ ስልትን ይከተላል። ይህ ስልት ሳምሰንግን በዓለም አቀፍ ደረጃ ከፍተኛውን የስማርት ስልክ የገበያ ድርሻ እንዲይዝ አስችሎታል። ከዚህ በላይ ሳምሰንግ እጅግ አስገራሚ የሆነ የንግድ ብልጠት አለው። ይህም ተፎካካሪውን አፕል ወይ ደግሞ አይፎን እንደ ደንበኛ መያዙ ነው። አይፎን በሸጠ ቁጥር ሳምሰንግ ትርፍ ያገኛል። ምክንያቱም ለአፕል ስልኮች ወሳኝ የሆኑትን ስክሪኖችና ቺፕሶች የሚያመርተው ሳምሰንግ ነው። ለዚህም ነው ጠላቴም ቢሆን ደንበኛዬ ነው የሚለው። ይህ መመሪያ የሳምሰንግን በገበያ ውስጥ ያለውን የበላይነት እንዲጠብቅ አድርቶታል። በየዓመቱም ለማስታወቂያ በቢሊዮን ዶላሮች በማፍሰስ በዓለም ላይ ካሉ ከፍተኛ የማስታወቂያ በጀት ካላቸው ኩባንያዎች አንዱ ሆኗል። ታዲያ የሳምሰንግ ጉዞ ሁልጊዜ በስኬት ብቻ የታጀበ አልነበረም። በ2016 የጋላክሲ ኖት 7 ስልኮች በባትሪ ብልሽት ምክንያት በድንገት መፈንዳትና እሳት መፍጠር ጀመሩ። ይህም ኩባንያው በታሪኩ ትልቅ ኪሳራና ዝና መጉደፍ እንዲያስተናግድ አደረገው። አውሮፕላኖች ውስጥም ስልኩ እንዳያዝ እስከ መከልከል ደርሶ ነበር። ይህ ለሳምሰንግ የህልውናና የአደጋ የደቀነበት ክስተት ነበረ። ሆኖም ሳምሰንግ የወሰደው እርምጃ የሚደነቅ ነበር። በቢሊዮን የሚቆጠር ዶላር ቢከስም የደንበኞቹን ደህንነት በማስቀደም ሁሉም ስልኮች ከገበያ ሰበሰበ ወይም ሪኮል አደረገ። ይህ ድፍረት የተሞላበት ኃላፊነት በመውሰድ የደንበኞቹ እምነት መልሶ እንዲያገኝና ዛሬም በገበያው ላይ ቁንጮ ላይ እንዲቆይ አስችሎታል። ኩባንያው ከዚህ ስህተቱ በመማር በባትሪ ጥራት ላይ ፍተሻውን እጅግ ጥብቅ እንዲሆንም አድርጎታል።
ዛሬ ሳምሰንግ ከ80 በላይ የሚሆኑ ኩባንያዎችን የያዘ ግዙፍ ኢምፓየር ነው። ከደረቅ አሳ ንግድ ተነስቶ የዓለምን ቴክኖሎጂ እስከ መቆጣጠር የደረሰ የሳምሰንግ ታሪክ ትልቅ ለመሆን በትልቅ ማለምና ለማይቀረው ለውጥ ዝግጁ መሆን ግድ መሆን ያስተምረናል። የሳምሰንግ ስኬት በቤተሰብ የሚመራ ኩባንያ ወይም ቼቦል እንዴት ወደ ዓለም አቀፍ ግዙፍነት ሊያድግ እንደሚችል ትልቅ ትምህርት የሚሰጥ ነው። እናንተስ ስለ ሳምሰንግ ምን ትላላችሁ? አንድ ኩባንያ ግዝፈቱ እስከዚህ ድረስ መሆኑ ለሀገር ይጠቅማል ወይስ ስጋት ይሆናል? በአሁኑ ሰዓት የተጠቀማችሁት ያለው ስልክ ምንድነው? ሳምሰንግ ነው? አፕል ነው ወይስ ቴክኖ ነው? ሐሳባችሁን በኮሜንት ያጋሩን። እንደዚህ ያሉ አጓጓ የንግድ ታሪኮችን ለማግኘት ቢዝነስ ስቶሪስ እና አማሪክ ቻናላችንን ሰብስክራይብ ያድርጉ፣ የደውል ምልክቷንም ይጫኗት። እናም በየጊዜው የምንለቃቸው የቢዝነስ ስቶሪዎች ይደርሶታል ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ቸር ይቆዩን።